ዛሬ ደግሞ 500 ቄሶችን በአንድ ቀን ስላሰለሙ ታላቅ ሰው ነው የምነግራችሁ። ስሙ አቡ የዚድ አልቡስጣሚ ይባላል። እና አቡ የዚድ አልቡስጣሚ አንድ ቀን በህልሙ ያያል ወደ ክርስቲያኖች ክብረ በዓል ይሄ እንዲሄድና የነሱን ልብስ እንዲሁም ደግሞ የነሱን ቆብ ለብሶ እንዲሄድ ይታዘዛል በህልሙ። እና ይሄ አቡ የዚድ በህልሙ እንዳየው የነሱን ልብስ ይለብሳል፣ የነሱን ቆብ ያደርግና ወደ ክብረ በዓሉ ይሄዳል። ከዛ በኋላ እዛ ቤተሰቦች በተሰበሰቡበት እንዲሁም ደግሞ 500 ቄሶች በተሰበሰቡበት ዋናው ጳጳስ ንግግር ሊያደርግ ይነሳና አንድም ንግግር ማድረግ ያቅተዋል። በቃ ምንም ንግግር ማድረግ አይችልም። ከዛ በኋላ ምን ሆነህ ነው ብለው ሲጠይቁት አይ እዚህ ውስጥ እኮ የሙሐመድ ተከታይ አለ፣ እሱ እስካልወጣ ድረስ እኔ ንግግር አላደርግም ይላቸው። ከዛ እነሱ እባክህ አንተ የሙሐመድ ተከታይ ውጣ ይሉታል። ከዛ አቡ የዚድ አልቡስጣሚ ይቆማሉ። ከዛ ይሄ ጳጳስ ይለዋል አሁን ጥያቄዎችን እጠይቅሃለሁ፣ ከመለስከው በሰላም ትወጣለህ፣ ካልመለስክ ግን ሬሳህ ነው ከዚህ የሚወጣው ብሎ ያስፈራራቸዋል። እሺ ጠይቀኝ ይሉታል። እና ጳጳስ ይጠይቃቸዋል። አንድ እንጂ ሁለት የሌለው፣ ሁለት እንጂ ሶስት የሌለው፣ ሶስት እንጂ አራት የሌለው፣ አራት እንጂ አምስት የሌለው፣ አምስት እንጂ ስድስት የሌለው፣ ስድስት እንጂ ሰባት የሌለው፣ ሰባት እንጂ ስምንት የሌለው፣ ስምንት እንጂ ዘጠኝ የሌለው፣ እንዲሁም ዘጠኙ ተአምራቶች ምንድን ናቸው? ሌላኛው ደግሞ አላህ ፈጥሮት ያከበደው ነገር ምንድን ነው? አላህ ፈጥሮት ደግሞ ያወገዘውስ ምንድን ነው ብሎ ጠየቃቸው። ከዛ አቡ የዚድም መመለስ ጀመሩ። አንድ እንጂ ሁለት የሌለው ቁል ሁወላሁ አሐድ ነው አሉ፣ አላህ ሱብሓነሁ ወተዓላ ነው። ሁለት እንጂ ሶስት የሌለው ነገር ደግሞ ቀንና ሌሊት ናቸው። ሶስት እንጂ አራት የሌለው በነቢዩላህ ሙሳና በሰይድና ኸድር መካከል የነበሩት ሶስቱ ምክንያቶች ናቸው። አራት እንጂ አምስት የሌለው ደግሞ አራት አላህ ሱብሓነሁ ወተዓላ ያወረዳቸው ኪታቦች ናቸው። አምስት እንጂ ስድስት የሌለው ደግሞ የሰላት ወቅቶች ናቸው። ስድስት እንጂ ሰባት የሌለው ሰባት ሰማይና ሰባት ምድር የተፈጠሩበት ቀናቶች ናቸው። ሰባት እንጂ ስምንት የሌለው በሳምንት ውስጥ ያሉት የቀናቶች ብዛት ነው። ስምንት እንጂ ዘጠኝ የሌለው አርሽን የሚሸከሙ መላእክቶች ናቸው። ዘጠኙ ተአምራት ደግሞ ለሙሳ አለይሂ ሰላም የተሰጡ ተአምራቶች ናቸው። 10 ኑሮት ለመጨመር የሚያስመች ደግሞ መልካም ስራ ነው። አላህ ለፈለገው በ10 ያባዛለታል፣ ለፈለገው ደግሞ ከዛ በላይ ያባዛለታል። እንዲሁም ደግሞ አላህ ፈጥሮ ያከበደው ነገር የሴቶች ተንኮል ነው። ኢነ ከይደኩነ ዐዚም ብሏል አላህ ሱብሓነሁ ወተዓላ። ፈጥሮ ደግሞ ያወገዘው ነገር የአህያ ድምጽ ነው። ኢነ አንከረል አስዋቲ ለሰውቱል ሐሚር ብሏል አላህ ሱብሓነሁ ወተዓላ ብለው መለሱለት። ከዛም አቡ የዚድ እኔም በተሪ አንድ ጥያቄ ልጠይቅህ አሉት ለጳጳሱ። እሱም እሺ አላቸው። የጀነት ቁልፍ ምንድን ነው ብለው ጠየቁት። ከዛ በኋላ ያ ጳጳስ ዝም አለ። ከዛ ሰው ቄሶቹ እንዲህ እሱ የሁሉም ጥያቄ መልሶልህ አንተ አንድ ጥያቄ አትመልስለትም እንዲህ ብለው ጠየቁት። ጳጳሱ እኔ እኮ ፈርቻችሁ ነው አላቸው። እነሱ ችግር የለም መልስለት አሉት። ከዛም ያ ጳጳስ እንደዛማ ከሆነ የጀነት ቁልፉ ላኢላሃ ኢላላህ ነው አላቸው። እዛ የተሰበሰቡት በሙሉ ላኢላሃ ኢላላህ አሉ። ሁሉም በአንድ ቀን ሰለሙ። አላህ ሱብሓነሁ ወተዓላ ላኢላሃ ኢላላህን ይዘው ከሚሞቱ